ሰላም ቤተሰብ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት እኔ ዩቱብ ከመጀመሬ በፊት ዩቱብ ቻናል ከፍተው ለሚሰሩ ሰዎች በጣም ብዙ ብር እንደሚከፍላቸው ሲናገሩ ሲሰማ ዩቱብ ይህንን ብር ከየት አምጥቶ ነው ለሰዎች የሚከፍለው የሚለውን ነገር ለማወቅ በጣም ብዙ ቦታ ገብቻለሁ እና ይሄ ብቻ አይደለም። ዩቱብ ቻናል ከፍተን ቪዲዮ ሰርተን ብር ስንቀበል ይሄ የተቀበልነው ብር እኛ እንደ ሙስሊም እስከ መሆናችንም መጠን ሀራም ነው ወይስ ሀላል ነው የሚለውም ነገር በጣም ብዙ ጊዜ ፈጅቶብኛል ይሄን ለማወቅ ማለት ነው። እና የዩቱብ ገንዘቡን ከየት አምጥቶ ነው ለእኛ የሚከፍለን? ዩቱብ ደግሞ ምን ከየት እኛ ዝም ብለን ቪዲዮ ስላየንለት ቪዲዮ ስለለቀቅን ነው የሚሰጠን የሚለውን ነገር እኔ ዩቱብ ለመጀመር የረዳኝንን ነገር መልእክት ወደ እናንተ አደርስላችኋለሁ። ቪዲዮን እስከ መጨረሻ ድረስ እዩት። አሁን በቀጥታ ላነብላችሁ ነው ጽሁፉን። ዩቱብ ቪዲዮ ለሚሰሩ ሰዎች በየወሩ በሺዎች የሚቆጠር ዶላር ይከፍላል። ግን አስባችሁ ታውቃላችሁ? ዩቱብ ይሄን ሁሉ ብር ከየት አምጥቶ ነው የሚከፍለው? በነፃ ቪዲዮ ስላየንለት ብቻ? ከሁሉም በላይ ግን ይህ ከዩቱብ የምናገኘው ገቢ በኢስላም እይታ ሀላል ወይስ ሐራም? በመጀመሪያ ዩቱብ ብሩን ከየት ያመጣዋል የሚለውን እኔ ዩቱብ የባንክ ቤት ወይም የነፃ ረድኤት ድርጅት አይደለም። እሱ የሚሰራው በማስታወቂያና ትልልቅ ኩባንያዎች ምርቶቻቸው ለሰዎች ለማስተዋወቅ ለዩቱብ በሚሊዮን የሚቆጠር ብር ይከፍላሉ። እኛ ቪዲዮ ስንሰራ ዩቱብ በእኛ ቪዲዮ ላይ እነዚህን ማስታወቂያዎችን ያሳያል። ከኩባንያዎቹ ከተቀበለው ክፍያ ላይ 45 በመቶ ለራሱ ያስቀረና የተቀረውን 55 በመቶ ደግሞ ለቪዲዮ ባለቤት ወይም ለእኛ ይከፍለናል። በአጭሩ ዩቱብ የሚከፍለው ከማስታወቂያ ከሚያገኘው ትርፍ ላይ አካፍሎ ነው። አሁን ወደ ዋናው ጥያቄያችን እንግባ። ይህ ገቢ በእስልምና ሕግ ሀላል ወይስ ሐራም? የዲን ሊቃውንቶች እንደሚሉት የዩቱብ ገቢ በራሱ ሐራም ወይም ሀላል አይባልም። ገቢው ንጹህ የሚሆንበት በሁለት ዋና ዋና መስፈርቶች ተመስርቶ ነው። የመጀመሪያው መስፈርት የምታስተላልፈው ቪዲዮ ጠቃሚ እውቀት፣ ታሪክ፣ ትምህርት ወይም ሰዎችን የማይጎዳ ማዝናኛ ከሆነ ይዘቱ ሀላል ነው። ነገር ግን በቪዲዮ ውስጥ ውሸት፣ ሐሜት፣ የሰዎችን ክብር መንካት፣ ሙዚቃና ጭፈራ ካሉበት ይዘቱ የተከለከለ ወይም ሐራም ይሆናል። ሁለተኛውና በጣም አስፈላጊው መስፈርት በቪዲዮአችሁ ላይ የሚመጡ ማስታወቂያዎች ናቸው። በቪዲዮአችሁ ላይ የአልኮል፣ የቁማር፣ የወለድ፣ የባንክ ወይም የስነ ምግባር ብልሹነት ማስታወቂያ ከታዩ ከነሱ የሚመጣው ገቢ አጠራጣሪ ወይም ሐራም ሊሆን ይችላል። ነገር ግን መፍትሄ አለው። በዩቱብ የጎግል አድሰንስ አካውንት ውስጥ በመግባት እነዚህ እስልምና የማይፈቅዳቸው የማስታወቂያ አይነቶችን ሙሉ በሙሉ ብሎክ ማድረግ ወይም ማገድ ትችላላችሁ። ወላሁ አለም። ውድና የተከበራችሁ የሹሹ ስልጤ ዩቲዩብ ቤተሰቦች፣ አዲስ የዩቱብ ጀማሪ ነኝ። ሰብስክራይብ እና ላይክ አድርጉኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።